ጉዞ ወደ አስመራ በመጨረሻም እያመለጥን ነው ዘሜ። አዎ ጄኔራል፣ አሁን አስመራ ልንገባ ነው። ይብላኝ ለሌሎቹ፣ እኛስ አምልጠናል። ሰበር ዜና የጽንፈኛው ፋኖ አመራርን ጨምሮ የህወሓት አመራሮች አስመራ ይገኛሉ። በሰሜን ኢትዮጵያ ፖለቲካዊና ጸጥታ ነክ ጉዳዮች ዙሪያ አዳዲስና አከራካሪ እንቅስቃሴዎች እየተስተዋሉ ይገኛሉ። በትላንትናው ዕለት 6 የህወሓት አመራሮች ማለትም ደብረጽዮን፣ ጀነራል ፍስሐ ማንጁሰና ጀነራል ወዲ መድህንን ጨምሮ ወደ 3 የሚሆኑ የህወሓት አመራሮች ከሻዕቢያ ጋር ለመነጋገር በኤርትራ ተገናኝተዋል። በዛሬው ዕለት ደግሞ ዘመነ ካሴ እና ጀነራል ተፈራ ማሞን ጨምሮ 4 የፋኖ አመራሮች አስመራ ገብተዋል። ጽንፈኛው ፋኖ ቀድሞውኑ የሻዕቢያ እጅ ስራ በመሆኑ በመከላከያ ሰራዊት እርምጃ አቅሙ እየመነመነ ይገኛል። ሻዕቢያ ያስቀመጠው እቅድ በሙሉ በእነዚህ አጋፋሪዎቹ በኩል ካለመሳካቱ የተነሳ ሌላ እቅድ ለማውጣት ህወሓትም ሆነ ጽንፈኛው ፋኖን ተራ በተራ የጠራው ለጥፋት ዓላማው ነው። በዛሬው ዕለት ዘመንና ተፈራ ማሞ አስመራ ገብተው ከሻዕቢያ ጋር እየመከሩ ይገኛሉ። ይህ ሁሉ ክስተት የሚያመለክተው ሻዕቢያ በእጁ የሰራውን ጽምዶ ባቦካው እጁ እንዳሻቸው ሊዘውራቸው አስቦ መሆኑን ነው።